ዮኒ አቤት። ትወደኛለህ? ምን አይነት ጥያቄ? መልስልኝ ዮኒ፣ ትወደኛለህ? አዎ እወድሻለሁ ሩታዬ። አሁንም እንደ ድሮ ለእኔ ግልጽ ነህ? ምንም የምትደብቀኝ ነገር የለም? ምንም አልደብቅሽም። እባክህን ዮኒ፣ እኔ እናንተ አንድ ነን፣ አንድ ስጋ ነን። መልካሙንም ክፉንም አብረን ልንወጣ ነው ኪዳን ገብተን ትዳር የመሰረት ነው። እባክህ ዮኒ፣ ምንም ነገር አትደብቀኝ እባክህን። አሁን እንደ ድሮ ለኔ ግልጽ ነው? ምንም የምትደብቀኝ ነገር የለም? እባክህ አባት ሆይ እባክህ ውሰደኝ፣ እባክህ 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 ግደለኝ፣ እባክህ ግደለኝ አባት ሆይ እባክህ ግደለኝ፣ እባክህ ግደለኝ፣ እባክህ አባት ሆይ ሻሎም፣ እህትሽ ሳተኛ ልብስ ቀይሪላት እሺ። እንቅልፍ ያልመጣም ነይ እሺ። እራት የሚፈልጋለ? ኖ ጠግቤያለሁ። የጠፋችሁ ነው? እማዬን ጠይቃት ሄደን። እማዬ ትችሏቸዋል? አዎ ደህና ነች፣ ሳሚልኝ ብላኛለች። እሺ ደርሶኛል። በቃ ግቡና ልብሳችሁን ቀይሩ። በጊዜ ገብታ ነው? አዎ ትንሽ ቆዩ። ደክሞኛል። እራት ምን ልስራ? አሁንስ ሰራተኛ ሊያስፈልገኝ ነው። ነግሬሻለሁ እኮ እኔ እንኳን ብዙም አላሰኘኝም። ኦኬ እንደሱ ከሆነ ነገ ልጆቹ ይዘው የሚሄዱትን ገብቼ ልሰራራ። ምንድነው እሱ? እውነትም ደክሞሻል። እማዬ ጋ ለቅሶ ቤት፣ ትምህርት ቤት ስል ነው ያልኩት። በቃ ግቢና እረፍት አድርጊ። አጠፋፍተህና አልጨረሳችሁም እንዴ?
ልተኛብኝ ነው ሳላለብሳት። ሁለታችሁንም በጣም ነው የምወዳችሁ። እሺ እሺ፣ እኔም እወዳለሁ። ዳድ ምን ነው? ምን ነው ፍቅሬ መግለጽ አልችልም እንዴ? እኔም እወዳለሁ። አሁን በቃ ተኙ። ሪቨረንድ ዮናስ ደህና መሸ።
ዮናስ መርማሪ መኮንን በአንተ ላይ ብዙ መረጃዎችን እየሰበሰበ እንደሆነ ከፖሊስ ጣቢያ ጭምጭምታ ሰምቻለሁ። ምን አይነት ጭምጭምታ? ሶስና ከ1 ዓመት በፊት ባወጣቸው አዲስ ሲም ካርድ አንተ ስልክ ላይ ብቻ በተደጋጋሚ ሲደወል እንደነበረ እንዲሁም ለመጨረሻ ጊዜ ያካሄደችው ስልክ እሁድ ማታ አንተ ስልክ ላይ እንደሆነና በተጨማሪ ደግሞ ለበርካታ ወራት በቢ88477 ሰሌዳ ያለው መኪና ማታ ማታ እንዲሁም ደግሞ እሁድ ይቆም እንደነበረ ከጎረቤቶቿ የዓይን እማኝ መርማሪ መኮንን አግኝቷል። የዚህ ሰሌዳ ቁጥር ደግሞ የአንተ ነው አይደለ? ያ አዎ የኔ ነው። እርግጠኛ ነህ የኔ ነው? የኔ ባይሆንስ? ሊሆንም ይችላል ላይሆንም ይችላል። ነገር ግን አንተን የመጀመሪያ ተጠርጣሪ ለማድረግ ለፖሊሶች ተጨማሪ መረጃ ነው የሚሆናቸው። አንተ ለፖሊሶቹ የሶስናን ቤት እንደማታውቀው ነው አይደለ ቃልህን የሰጣቸው? አዎ። እኔ ደግሞ ደግሜ ልጠይቅህ፣ የሶስናን ቤት ከዚህ በፊት በምንም ሁኔታ አታውቀውም? አላውቅም። ስለዚህ ያንተ መኪና ሶስና ቤት በተደጋጋሚ መታየቱ የውሸት ምስክርነት ነው ማለት ነው? እንግዲህ መሆኑ ነው። እሺ፣ ሶስና ለምንድን ነው በአዲሱ ሲም ካርድ አንተ ስልክ ላይ ብቻ የምትደውለው? እሁድስ ምንድን ነው ያወራችሁ? አዎ ያው በዛኛው ቁጥሯ ተማሪዎች እርዳታዋን ፈልገው ቀንና ሌሊት ስለሚደውሉላት ማግኘት አልቻልኩም ነበረ። ለዛም ነው በአዲሱ ስልኳ የምናወራው። እሁድም ቢሆን ስናወራ የነበረው ስለ ማክሰኞ ስብሰባ ቅድመ ሁኔታ ነበር። አንተ ጋር ከመምጣቴ በፊት ሰፈሯ ሄጄ ተመልክቼ ነበረ። የመንገድ ላይ ካሜራ ያለበት ሰፈር አይደለም። ስለዚህ አግኝተናል ያሉትን የዓይን እማኝ ውሸትና ከጥላቻ የመነጨ ብለን መከራከር እንችላለን፣ በተለይ ሌላ እምነት ተከታይ ከሆኑ። ነገር ግን በሚታይና ተጨባጭ በሆነ መረጃ ካቀረቡልን ለአንተ ከባድ አደጋ ነው። ይቅርታ ሪቨረንድ፣ አስቸኳይ ነው ብሎኝ ነው። ይቅርታ ሪቨረንድ ዮናስ። ጠበቃ ደረጀ፣ አንተም እዚህ መሆን መልካም ነው። ይኸው ከፍርድ ቤት ሪቨረንድ ዮናስ እና ፓስተር ዮሴፍ አሻራና ዲኤንኤ እንዲሰጡ ማዘዣ ወረቀት ነው። ዋና ተጠርጣሪ መሆናቸው ሳይረጋገጥ ለምንድን ነው አሻራ የሚሰጡት? በሰጡት ቃልና አንዳንድ መረጃዎች ተጠርጣሪ ስላደረግናቸው። ይሄን ዲኤንኤ እና አሻራ መስጠት የውዴታ ግዴታ ነው። ደረጀ፣ ምንም እስካላረጋችሁ ድረስ ስጡ። የዲኤንኤ እና የአሻራ ውጤት እስኪመጣ ድረስ ግን ሁለቱም ጣቢያ ይቆያሉ። ጣቢያ? ይህ ሰው የቤተ ክርስቲያን መጋቢ ነው። ትንሽ ህሊናና አይከብድህም? ጣቢያ ስታሳድረው የዲኤንኤ ውጤቱ እንኳን በአስቸኳይ ድረስ ቢባል ጊዜ ይፈጃል። የሶስና አስክሬን ደግሞ እዚሁ ቤተ ክርስቲያን ነገ ሽኝት ይደረግለታል። የሚያገለግለው ይኸው መጋቢ ነው። የፈለግከውን ጥበቃ አሰማርተህ ማስጠበቅ ትችላለህ። ዛሬ ግን ከቤተሰቦቹ ጋር ነው የሚያድረው። ጥሩ። ሪቨረንድ ዮናስ እባክህ ተከተለኝ። ምንድን ነው? ዮናስ እና ዮሴፍ ለተጨማሪ ምርመራ ተፈልገው ነው። ኢትስ ኦኬ፣ እኔ አብሬ እሄዳለሁ። ደረጀ፣ ዮናስ ልምጣ እንዴ? አባ አታስፈልግም። ጨርሳል? ቀጣይ ዮናስ አባተ። ግራችን አምጣው። ጨርሳል? እናመሰግናለን። ያው የአሻራው ውጤት እስኪመጣ ድረስ ደንቡ እዚሁ ማሳደር ነበር፣ ግን እናንተ የእምነት አባቶች ስለሆናችሁ ኃላፊነቱን እኔ እወስዳለሁ።
በሰላም ወደ ቤታችሁ ሂዱ። እናመሰግናለን መርማሪ። ምንም አይደል። እንሂድ። ምን አይነት ጣጣ ውስጥ ነው የገባ ነው? አይዞ፣ ውጤቱ ደርሶ ትገላገላላችሁ። እንግዳ ነኝ ሪቨረንድ ተጀምሯል። በዚህች ዓለም ሀብቴም በሰማይ ነው፣ በዚህ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ እንግዲህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። እኔ ምለው ሲስተር ዘነቡና ፋና እናቷን ተከትለው ወደ ሐዋሳ ሄደዋል። ቸርች ትተን መሄድ ይኖርብናል እንዴ? ያው ግድ ነው መሄድ አለብን። እንሄዳለን። መጋቢ ዮናስ አባተ በሶስና ሞት ዋና ተጠርጣሪ በመሆን በቁጥጥር ስር ውለሃል። ምንድነው እሱ? እውነታው በጌታ ስም ይሄን ነገር በደንብ መርምሩ።